የቀነኒ ታናሽ ወንድም የሊበን አዱኛን ንግግር ተከትሎ በማህበራዊ ሚዲያው ላይ የተፈጠረውን ቅሬታና ስሜት በተመለከተም አትሌት ፈይሳ ሌሊሳ የሰጠው አስተያየት ብዙዎችን እያሳዘነና እያስቆጣ ይገኛል። ወንድም ሊበን ስለ እህቱ ሞትና ስለ ፍትህ ማጣት በቪዲዮ ማብራሪያ ሲሰጥ አትሌት ፈይሳ ሌሊሳ ለምን በአማርኛ ታብራራለህ፣ በኦሮምኛ አብራራ የሚል ይዘት ያለው አስተያየት መስጠቱን ተከትሎ በብዙዎች ዘንድ ቅሬታንና አግራሞትን ፈጥሯል። በእርግጥ ለምን በአማርኛ ታወራለህ ማለትም ብቻ ሳይሆን እልፍ ብሎ የተናገራቸው አንዳንድ ንግግሮች ብዙ ኢትዮጵያውያንን ያስከፉ ያስቆጡ ይዘዋል። ቀደም ባሉ ዓመታት አትሌቱ ከኢትዮጵያውያን ጋር አብሮ በመቆም ለፍትህ ሲታገል የነበረ ቢሆንም አሁን ግን በደል ለደረሰበት ወገን ድምፅ ከመሆን ይልቅ በዚህ ቋንቋ አውራ፣ በዚያ ቋንቋ አታውራ በሚል በንግግር ማድረጉ ሳያንስ ለሟች ቀነኒ አዱኛ ፍትህ በማለት የጠየቁ ግለሰቦችን ከፈለጋችሁ ወደዚህ ቦታ ሂዱ ብሎ የመናገሩ ነገር እጅግ ብዙዎችን አስቆጥቷልም አስከፍቷልም። ትላንት እርሱ ተበደልኩ ተገፋው ብሎ በዓለም አደባባይ እጁን አቆላልፎ ፍትህ ሲጠይቅ እንዳልነበረ ዛሬ ግን ምን ነው ለአንዲት ምስኪን እህቱ ለምትሆን ልጅ መሆን አቃተው? እውነቷ እንዲወጣ ፍትህ እንድታገኝ መናገር ባይችል እንኳን ምን ነው ዝም ቢልና ከመላው ሕዝብ ጋር እንዲህ ያለ ንግግር ተናግሮ ባይቃቃር ሲሉ ቅሬታቸውን ያሰሙ ሰዎች እጅጉን እየበዙ እየተበራከቱ ይገኛሉ። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉም ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን አትሌት ፈይሳ ሌሊሳ ከቀነኒ አዱኛ ታናሽ ወንድም ከሊበን አዱኛ ንግግር ጋር ተያይዞ የሰጠውን አስተያየት ተከትሎ በህዝቡ ዘንድ የተፈጠሩ ስሜቶችን በተመለከተ ልንነግራችሁ ወደን ነው። ለመሆኑ አትሌቱ ምንድነው የተናገረው? ይህንንም እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ የምታደምጡት ጉዳይ ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምታዩ ከሆነ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። ድምፃዊ አንዱዓለም ጎሳ ከሰሞኑ የፍቅር አጋሩ የነበረችው የቀነኒ አዱኛ አባት አቶ አዱኛ ዋቆ በማህበራዊ ሚዲያ ብቅ ብለው መግደሉን ሳያምን የምን ጉማ ወይንም የምን ካሳ ነው የሚከፍለን ብለው ለተናገሩት ነገር መልስ ለመስጠትና እምነቴም እውነቴም ነው ያለውን ነገር ለማስረዳት ወደ ማህበራዊ ሚዲያው ለመጀመሪያ ጊዜ ብቅ ብሎ ስለ ሁኔታው በዝርዝር አስረድቶ ነበር። አንዱዓለም በንግግሩ መካከል ከቀነኒ አዱኛ ጋር በአንድ ቤት አብረው በሚኖሩበት ሰዓት በመካከላቸው ይፈጠር ስለነበረው አለመግባባትና ቀነኒ በተደጋጋሚ ራስ የማጥፋት ሙከራ እንደምታደርግ ይህንንም ብዙ ጊዜ ሊያስቆሟት ሞክሮ ሲያቅተው ጉዳዩን ለቤተሰቦቿ ነግሮ ተሰብስበው አንዳች መፍትሄ እንዲያመጡ መናገሩን እና እነርሱም ጉዳዩን ጆሮ ዳባ ልበስ ብለው እንዳለፉት ተናግሮ ቀነኒ ከዛ በፊት በቤተሰቦቿ ፊት ሁለተኛ እንዲያለውን የራስ ማጥፋት ሙከራ አላደርግም ብላ ቃል የገባችልኝ ቢሆንም መልሳ መላልሳ እንዲህ እያደረገች ብታስቸግረኝ ጊዜ በቃ እንለያይ ሁሉ ብያታለው ሲልም ገልጿል። እንዲህ ያለ ሲቀጥልም ቀኑ ዲፕሬሽን አለባት፣ ምናልባት ቤት መዋሏ ሊሆን ይችላል ብዬ ስራ ሁሉ ከፍቼ ሰጥቻታለሁ ብሎ ሲያበቃም ቤት ውስጥ ስላላቸው ነገርም በማስረዳት መካከል እንዲህ ያሉ ነገሮችንም ታናሽ ወንድሟ ሊበን ያውቃል፣ እሱ መናገር ይችላል ሲል የታናሽ ወንድሟን ስም እንደማኝ መጥቀሱ ይታወቃል። ይህን ተከትሎም ታዲያ የቀነኒ ታናሽ ወንድም ሊበን አዱኛ ወደ ማህበራዊ ሚዲያው ብቅ ብሎ ትላንትና አንዱዓለም ጎሳ በንግግሩ መካከል ስሜን ጠቅሶ ሊበን ይናገራል ብሎኛል፣ እናም አሁን እሱ እንዳለው ልናገር ነው የመጣሁት ብሎ አብሯቸው በነበረበት ወቅት ሁሉ ሲፈጠር ሲከሰት ያየ የተመለከተውን ነገር አንድ በአንድ በዝርዝር አስረድቶ ብዙ ያልተሰሙ የነበሩ ሚስጥሮችን አውጥቶ ለአደባባይ አስጠቷቸው ነበር። የቀነኒ ታናሽ ወንድም ንግግርን ተከትሎ ትንሽ ረገብ ብሎ የነበረው የቀነኒና የድምፃዊ አንዱዓለም ጎሳ ጉዳይ ተመልሶ አሁንም ወደ ማህበራዊ ሚዲያው ብቅ ብሎ ይንተከተክ ጀምሯል። ታናሽ ወንድም ሊበን አዱኛ የእህቱን በደል በተመለከተ እንባ እየተናነቀው መናገሩ እጅግ ብዙ መነጋገሪያ ጉዳይ ከመፍጠሩም በመለስ በግለሰቦች ዘንድ ሌላ የሆናሉ ትንታኔዎችን በስፋት እያሰጠም
ይገኛል። ከዚህ ጋር ተያይዞ ነው እንግዲህ ዛሬ ማለዳውን ጀምሮ ታዋቂው አትሌት ፈይሳ ሌሊሳ የቀነኒ ታናሽ ወንድም ሊበን አዱኛ እንዴት ወደ ሚዲያ ወጥቶ እንዲህ ይላል በሚል ትችት ያቀረበ ሲሆን የሊበንን ንግግር ተከትሎም ሀሳብ አስተያየቶቻቸውን በየማህበራዊ ሚዲያዎቻቸው ላይ ያጋሩ ሰዎችን ባልተገባ መልኩ መናገሩና ስሜቱን ባልተገባ መልኩ መግለጹ ብዙዎችን ከማስከፋትም በላይ ብዙ የማህበረሰብ ክፍሎችንም እያስቆጣ ይዟል። ለመሆኑ ታዋቂው አትሌት ፈይሳ ሌሊሳ ምንድነው የተናገረው ነገር? ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዷለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት ነበር ያስተላለፈው። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሁፍ የአንዷለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ሊበን አዱኛ ባሰራጨው ቪዲዮም ለአባ ገዳዎች ጉዳዩን ሲያስረዳ የተጠቀመበትን ቋንቋ እና መንገድ አጥብቆ ተችቶታል። ፈይሳ ሌሊሳም በመልእክቱ አንዷለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን የአባ ገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው ቋንቋ አማርኛ ለማለት ይመስለናል መናገርህ ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩን ወደ ሽምግልናና አባ ገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነገር ሲገባ ሆን ተብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልንን ወይንም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዷለም እጮኛውን ገድሎ ከሆነ በኦሮሞ የጉማ ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥም አጥብቆ መክሯል። አንዷለም እውነቱን ተናገር፣ ገድለህ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዷለምም መልእክቱን አስተላልፏል። ክስ የምታቀርቡ አካላትን ብትሆኑ አንዷለም ስለ መግደሉ በእርግጠኝነት የምታውቁትና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ በቁጣ ስሜቱን ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገርም አንዷለም በህይወት ባይኖር ኖሮ ስለሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉም እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል። ታዲያም ይህ ትችት ነው በብዙዎች ዘንድ ከፍተኛ ቁጣንና ቅሬታን የቀሰቀሰው። ከዚህ ጋር ተያይዞ በአትሌቱ ላይ ቅሬታቸውን የሚያቀርቡ የህብረተሰብ ክፍሎች በስፋት እየበዙ መጥተዋል። አንድ ሙሉ ዓለም ሰለሞን የተባሉ ግለሰብ ከዚህ ጉዳይ ጋር ተያይዞ እንዲህ ሲሉ ሀሳባቸውን ሰጡ። ጉማ ወይንስ የህሊና ነጻነት ይላሉ በእርሰ ጉዳያቸው። ግለሰቡ ሲቀጥሉ እንዲያሉ ተናገር ያለው አርቲስት አንዷለም ፍርድን በለፈለፉ ይጠፉ ሳይሆንበት አልቀረም። ሞዴል ቀነኒ አዱኛ ዛሬ በመካከላችን የለችም። ነገር ግን የእሷ ድምፅ ሆኖ የቀረበውና ለፍትህ የሚጮኸው ታናሽ ወንድሟ ሊበን አዱኛ ነው። ይህ ወጣት እህቱ በህይወት እያለች ሲደርስባት የነበረውን ስቃይ፣ ድብደባና የሽጉጥ ማስፈራሪያ በቪዲዮ ወጥቶ ለዓለም በይፋ መስክሯል። አሁን ላይ በአግባቡ ፍትህ እንዲያገኝ ከተፈለገና የፍርድ ሂደቱ እንደገና እንዲጀመር ከተደረገ ዋነኛውና የመጀመሪያው የማጠናከሪያ ማስረጃ የሚሆነው የዚህ ወጣት ምስክርነት መሆኑም አያጠራጥርም። ዋናው ጉዳይ የህሊና ሰላም ማግኘት የሚቻለው ፍትህ በተገቢው ቦታ ላይ ስታርፍ ነው። የቀነኒ ባለቤት አንዷለም ጎሳ በባህላዊ የካሳ ክፍያ ወይም በአባ ገዳዎች ሽምግልና ጉዳዩን ለመጨረስ ቢሞክርም የሰው ህይወት ግን በገንዘብ የሚተመን አይደለም። ይልቁንም ጉዳዩ በህግ አግባብ ታይቶ እውነቱ ፍርድ ቤት መውጣት አለበት። ለዚህ ደግሞ የሊበን ምስክርነት እጅግ ወሳኝና የፍትህ ሂደቱ መሰረት ነው። ለምን ተናገር አልከኝ ተናገርኩ ብሎ ተናግሯል። ቀጣይ ደግሞ የአንዷለም እህት የተባለችው የሚጣን የህሊና ፍርድ ምስክርነት ብቻ ነው የምንጠብቀው። ማንም የቆመ ቢመስለው መውደቅ መኖሩን መዘንጋት የለበትም። ጉልበትና ስልጣን ያላቸው አካላት ምስክሩን ለማዳከም በእጁ ላይ ያለውን ማስረጃ ለማጥፋት ወይም እውነቱን ለማፈን ቢያስቡ የኢትዮጵያ ህዝብ ንቁ መሆኑን መርሳት አያሻም ሲል ግለሰቡ የራሱን አስተያየት ይሰጣል። ሲቀጥልም እንዲህ አለ። የወጣት እህቱን በሞት አጥቶ በቁስል ላይ ቁስል እያለበት ለፍትህ ሲል
በድፍረት መቆሙ ትልቅ አክብሮት ሊሰጠው ይገባል። አትሌት ፈይሳ ሌሊሳ እንዲያ አንድ ወቅት ላይ ለፍትህ በጮኸበት እጁ ላይ ዛሬ እንደምን አድርጎ ነው እንደዚህ ያልተገባ ንግግር የሚናገረው ሲሉ እኚህም ግለሰብ ሀሳባቸውን ይሰጣሉ። ትላንትና ተበደልኩ ተገፋው ብሎ በዓለም አደባባይ ላይ እጁን አጣምሮ ስለ ፍትህ የጮኸ ሰው አንድ ፍትህ ያጣን ሰው ስሜት እንደምን መረዳት ያቅተዋል? ከዛስ ደግሞ እልፍ ሲል ማህበራዊ እሴቶቻችንን ባልጠበቀ መልኩ የአንዱን ቋንቋ እየጣሉ የአንዱን ሊያነሱ እየሞከሩና እናንተ ማለት እንዲህ ናችሁ ከፈለጋችሁ እንዲህ ወዳለ ቦታ ሂዱ ብሎ ማለት ምን ማለት ነው? ይህ የሚያቃቅር ጉዳይ ነው። ግለሰቡ ልብ ሊል ይገባል ሲሉ ሀሳብ አስተያየታቸውን ሰጥተዋል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበረን መሰናዶ ይህንን ይመስላል። በዚህ ርዕሰ ጉዳይ ላይ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።